ሴክስ ጥበብ ነው፣ አርት ነው እና የሴት ልጅ ስሜት ደግሞ በየ3 ደቂቃው የሚመላለስ ነገር ነው። የሚመጣ የሚሄድ እርካታ፣ ከዛ ከስሜት መውጣት፣ ከዛ ተመልሳ ስሜት ውስጥ መግባት፣ ከስሜት መውጣት፣ ስሜት ውስጥ መግባት። ይሄ ወደዳችሁም ጠላችሁም ባይ ዲፎልት ሴት ልጅ ተፈጥሯ እንዲህ ነው። አንዳንድ ጊዜ ምን ይሆናል መሰላችሁ፣ በብዙ ሴቶች ላይ የሚከሰት ሴቲቷ መጀመሪያ እየተሳሳሙ እያለ ገና ብልቱ ወደ ማህፀኗ ሲገባ ትረካና እሱ ግን ገና ሲጀምር ነው። እንደ አጋጣሚ ደግሞ ምን ይሆናል መሰላችሁ፣ ባልየው 15 ደቂቃ ወይም 30 ደቂቃ የሚቆይ ይሆናል። ስለዚህ ምንድነው ጨርሳለች። እሷ ልክ እንደጨረሰች የመጀመሪያ ዙር እርካታ ሴት ልጅ ስትገባ ምን ይሆናል? መረጋጋት ነው የሚሆነው። ያንን ቴስት ታደርጋለች። ደስታዋን ማዳመጥ ነው የምትጀምረው። ስለዚህ ባሏ 40 ደቂቃ ወይ 30 ደቂቃ የሚቆይ ከሆነ ንቁ ነው መሆን ያለበት። ኤቭሪቲንግ መከታተል አለበት። በአካል ብቻ ሳይሆን በአእምሮ መገኘት አለበት። ሴክስ ሲደረግ ማስተር ቤድሩም ውስጥ የምንለው ለዛ ነው። ፖርኖግራፊም አትዩ ሴክስ ስታረጉ ይረብሻችኋል የምንለው ለዛ ነው። ምክንያቱም ፖርኖግራፊ የሚያይ ባል ወይም ወንድ ሴክስ ሲያደርግ ሚስቱ እንዴት እየሆነች እንዳለ እንኳን ወይም ሴክስ የሚያደርጋት ሴት እንዴት እያደረገች ምን እየተፈጠረ እንደሆነ አይም። በምናቡ ሌላ ያቺ ያያት ሴት ጋር ስለሚሄድ ማለት ነው። ስለዚህ እሱ 30 ደቂቃ የሚቆይ ከሆነ ይሄን መልሰው እንቆያለን ላላችሁ ወንዶች ነው። የመጀመሪያ ዙር እርካታ ስትገባ ሴት ልጅ ትረጋጋለች። ረጋ ብላ ማዳመጥ ነው የምትጀምረው። ያንተን ሁኔታ ነው ማየት የምትጀምረው። ስለዚህ አንተ የመጀመሪያ ዙር እርካታ ረክታለች ማለት ነው። በማቃተቷ በተለያየ ነገር ልታውቅ ትችላለህ። እንደገና እሱ ብቻ አይደለም፣ ብልቷ ያንተን ብልት ምን ያደርጋል? እንደዚህ መያዝ መልቀቅ፣ ያ ከፍተኛ እርካታ ሴት ልጅ ስትገባ ነው። የዛኔ እርካታ ውስጥ ስለሆነች ያ ደግሞ ያንተን ብልት የሷ ብልት እንዲህ